ሃይ እንዴት ናችሁ? የዩቲዩብ ቤተሰብ ተከታታዮች በሙሉ ሰላማችሁ ብዙ ይበለን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህ ቪዲዮ ለጥንቃቄ ያክል ነው ለእናንተ ልነግራችሁ መጣሁት። ጥንቃቄ ማድረግ ያለባችሁን ስለ ሀላ አፕሊኬሽን አስረዳችኋለሁ። ይህ አፕሊኬሽን ብዙዎች በሱ ሰርተው ህይወታቸውን የቀየሩበት ብዙዎች ደግሞ እየሰሩ ያሉበት አፕሊኬሽን ነው። በዚህ አፕሊኬሽን ብዙ ኢትዮጵያውያን በዚህ ሰዓት እየሰሩ ይገኛሉ። እኔም እየሰራው ነበር። በአጋጣሚ አካውንቱ ተዘግቶብኛል። የተዘጋውም ደግሞ ለእናንተ ለማሳየት ስር ሪከርድ እያደረኩኝ የሰራሁት ቪዲዮ አለ። እሱን አውቀው የአካውንቱ ዘግቶብኛል። እናንተም ደግሞ አካውንታችሁ እንዴት እንደሚዘጋና ከተዘጋ በኋላ እንዴት አድርጋችሁ መፍትሄ እንደምታገኙ በዛሬው ቪዲዮ አሳያችኋለሁ። እስከ ፍጻሜ ተከታተሉ። በመግቢያ እንዳወራሁት መጀመሪያ ለእናንተ ያሳየሁት በዩቲዩብ የሰራሁት ቪዲዮዎች አሉ ስለ ሀላ አፕሊኬሽን። ሀላ አፕሊኬሽን በጣም ጥሩ ነው። ከሰራችሁበት ትለውጡበታላችሁ። ለና አካውንታውን ተዘግቶብኛል። ሌላ አካውንት ለመክፈት እየጣርኩ ነው የሚገኘው። ህጎቻቸው በጣም ጠንካራ ናቸው። ከአንድ አካውንት በላይ መክፈት እንደማይቻል ይነግራሉ። ስለዚህ በአንድ አካውንት ለመስራት የምትችሉት ያ አካውንታችሁ እንዳይዘጋ ማድረግ አለባችሁን ጥንቃቄ ነግራችኋለሁ። የተዘጋባችሁ አካውንት ካለ ደግሞ እንዴት አድርጋችሁ የሀላን አስተዳዳሪዎችን እንዴት ማናገር እንደምትችሉና ጽሁፉን እንዴት እንደምታስገባ አስረዳችኋለሁ። ቀጥታ ወደ ሀላ አፕሊኬሽን እንገባለን። ባለው አፕሊኬሽን እንደምታዩት እቺ ነች ማለት ነው። ወደ ውስጥ ከገባን በኋላ እንደምታዩት ሬጂስተር እንደገና እንድንደረግ ነው። እዚህ ጋር 3 አማራጭ የሚያመጡት። እኔ ኦሬዲ መጀመሪያ ተመስግቤ ነበር። ቀድሞ የገባሁት በጎግል ስለሆነ ለእናንተ ለማሳየት ያክል በጎግል ሊንካና ጎግሉን ሊንካና እናያለን። እንደምታዩት ሀላን የከፈትኩት አካውንት አለኝ። እኔ የከፈትኩት በዛ አካውንት ስለሆነ አካውንትን አስገባለሁ የሚለኝን አንድ ላይ ትገባላችሁ። እንደዚህ ካስወጣችሁ በኋላ ደግሞ ስለማያስገባላችሁ አካውንት የከፈትኩትን መጀመሪያ የከፈትኩትን አካውንት ላስገባና ምን እንደሚለኝ ታያላችሁ። እንደምታዩት አስገብቼዋለሁ። አይታችኋል። እንደማይሰራ ነው የሚነግረኝ። መስራት እንደማልችል ነው። ስለዚህ እናንተም አካውንታችሁ እንዳይዘጋ ማድረግ ያለባችሁ ጥንቃቄ ዩቲዩብ ሊሆን ይችላል፣ የተለያዩ ፕላትፎርሞች ላይ ሪከርድ እያደረጋችሁ አትስሩ። መጀመሪያ እሱ ነግራችኋለሁ። ጥንቃቄ ማድረግ ያለባችሁ ሪከርድ እያደረጋችሁ ለዩቲዩብም ሊሆን ይችላል ለቲክቶክ መስራት ያለባችሁም ጥንቃቄ እሱን ውሰዱ። ደግሞ አካውንታችሁ ከተዘጋ በኋላ ማድረግ ያለባችሁ ልንገራችሁ። እንደምታዩት እዚች ጋር ኤርፎን ምልክት አለች። እሷን ትነካላችሁ። አካውንታችሁ ከተዘጋ ማለት ነው። ባንክ ከተደረጋችሁ እሱን ትነካላችሁ። ከዛ አድርጎ ያመጣላችኋል። እዚህ ጋር መታችሁ ደግሞ የሀላን አስተዳዳሪዎችን እንድትጠይቁ እዚች ጋር የተቀመጠ የሜሴጅ መጻፊያ ቦታ አለ እዚህ ታች ማለት ነው። ይሄንን ትነካላችሁ። ይሄንን ከነካችሁ በኋላ ማድረግ ያለባችሁ የሆነ ጽሁፍ አለ የምታስገቡት። ያንን ጽሁፍ በቴሌግራም ላይ አስቀምጥላችኋለሁ። ከዛ ያመጣችሁ ኮፒ አድርጋችሁ አምጥታችሁ እዚህ ፔስት አድርጋችሁ ይሄንን ጽሁፍ ስታስገቡለት አካውንታችሁ እንደገና እንድትሰሩ ሊያደርጋችሁ ስለሚችል እዚህ ጋር መታችሁ የሆነ ጽሁፍ አለ ከቴሌግራም አምጥታችሁ እዚህ ጋር ፔስት ታደርጋላችሁ። እኔ ያመጣሁት አለ ፔስት ላድርግ። እንደምታዩት እዚች ጋር ጽሁፍ አስቀምጬለታለሁ። ከዛ የሰንድ ምልክት አለች። ይሄንን ነክታችሁ ጽሁፉን ትልካላችሁ። ይሄንን ማለት ነው። እሱ እንደዛ አድርጋችሁ ከላካችሁ በኋላ ቢያንስ በ24 ሰዓት ውስጥ ጽሁፋችሁን ሊመልሱ ስለሚችሉ ከእንደገና ገብታችሁ አካውንታችሁን ቼክ ማድረግ ትችላላችሁ። አካውንታችሁ ከተዘጋ በዚህ መልኩ ማስተካከል ትችላላችሁ። ስለ ሀላ አፕሊኬሽን አሁንም የሚለቀው ቪዲዮ አለ። በአዲስ አካውንት ለመክፈት አስቤያለሁ። ቤቱን ሰብስክራይብ አድርጋችሁ ስለ ሀላ አፕሊኬሽን ብዙ ማብራሪያ ስለምሰጣችሁ ቤቱን ሰብስክራይብ ማድረግ እንዳይረሳ። ለብዙዎች እንዲደርስ ሼር አድርጉ። አመሰግናለሁ።